94% የሚሆነው ሰው የልቡን መሻት፣ የነፍሱን ጥሪ፣ የሕይወቱን ራዕይ ሳይኖር እንዲሁ ቀን እንደቆጠረ ሰዓቱ ሲደርስ የዚህን ዓለም ሕይወት አጠናቆ ከዚህ ዓለም ላይ ይሰናበታል። ለምን? በሪላያብል ፕላንት መጽሔት ላይ የታተመ አንድ የምርምር ውጤት እንደሚያሳየው 80%ቱ የዓለማችን ሕዝብ ለሕይወታቸው የሚመጥን ራዕይ ሳይነድፉ ዕድሜያቸውን እንደሚያጠናቀቁ ይናገራል። ከዚህ በላይ የሚገርም ሌላ ነገር አለ። ከተቀሩት 20% ሰዎች 70ዎቹ ወይም ከ170ዎቹ የነደፉትን ራዕይ ሥጋ ሳያለብሱት ዕድሜያቸውን ይጨርሳሉ። ከመቶ ሲሰላ 94% ሰው እንዲሁ ተራ ኑሮ እንደኖረ ከሕይወቱ ጋር ማይገናኝ ነገር እንዳባከነው ዕድሜውን ሲጨርስ 6% ብቻ የምርጥ ኑሮ ኖረው ሕይወታቸውን አሳክተው ለዓለም ተርፈው ከዚህ ምድር ላይ ሰነበታሉ። ለምን? አንተ ከ94%ቱ የዓለም ሕዝብ ጋር ተቀላቅለው ከጠፉት ወገን ነህ ወይስ ወጣ ብለው የነፍሳቸውን ጥሪ እየኖሩ የዚህ ዓለም መልክ እየለወጡ ካሉት ወገን ነህ? በዚህ ቪዲዮ እንዴት ከዚህ ጭጋግ ወጥተህ የነፍስህን ጥሪ ኖረህ ዓለምን መለወጥ እንደምችል አሳያለሁ። እኔን ከሁሉ ነገር በላይ የሚገርመኝ ምንድን ነው መሰላችሁ? ለምን ብዙሃን ተራ ጥቂቶች ምርጥ ሊሆኑ ቻሉ? እኛ ያልገባን እነሱ የገባቸው ነገር ምን ኖሮ ነው? ይሄንኑ ጥያቄ ይጠይቅ የነበረ አንድ ሰለሞን አሽ የሚባል ሰው ነበር። ይሄ ሰው በ1950ዎቹ ግንባር ቀደም ፋና ወጊ ከነበሩ የማህበረሰብ ስነልቦና ሰዎች መካከል አንደኛው ነው። ይሄ ሰው አንድ ነገር ማጣራት ፈለገ። ግለሰቦችን ተሰውረን ብናያቸው የሚያደርጉትን ባህሪ ብንመዝን ለነፍሳቸው እውነትና ውስጣዊ እምነት ነው የሚኖሩት ወይስ በዙሪያቸው ያለው ንፋስ ወደሚያዘነብላቸው አቅጣጫ ነው የሚያዘነብሉት? በይሉኝታና በሌሎች ሰዎች አድራጎትና አስተሳሰብ ይሳባሉ ወይስ ለራሳቸው እውነት ይኖራሉ የሚለውን ነገር ለማጣራት አንድ ሙከራ አደረገ። ያ ሙከራ the አሽ ኤክስፐሪመንት ይባላል። እንኳን ደህና መጣችሁ። ስሜ ሮን ይባላል። እንግዲህ የእናንተ ሥራ የሚሆነው በግራ በኩል ያለው መስመር በቀኝ በኩል ካሉት መስመሮች ከየትኛው ጋር እኩል እንደሆነ መምረጥ ነው። ይሄ ሥራ ቀላል ይመስላል አይደል? ግን አይደለም። በቀኝ በኩል ካሉ መስመሮች የትኛው ከግራ በኩል ካለው መስመር ጋር እኩል እንደሆነ መለየት። በግልጽ እንደሚታየው መልሱ ሶስተኛ ላይ ያለው መስመር ነው። አንድ ለምንድን ነው ሁሉም ሰው አንድ ብለው የመለሱት? አይናቸው አይሰራም ወይስ ሌላ ግራ የሚያጋባ ነገር ቢኖር ነው? አይደለም። መልሱ እንዲዋሹ ስለተከፈላቸው ነው። ዛሬ በዚህ ላብ ውስጥ እጅግ ዝነኛ የሆነ የስነ ልቦና ሙከራ ይደረጋል። ይህም ሙከራ የአሽ ሙከራ ተብሎ ይጠራል። ይህ ሙከራ የሚያጠነጥነው ኮንፎርሚቲ በተባለ የማህበረሰብ ስነ ልቦና ላይ ነው። ይህም ማለት አንድ ግለሰብ ሳያምንበትም ጭምር በብዙሃኑ ተቀባይነት ያገኘው ሐሳብ ይቀበላል ወይስ አይቀበልም የሚለውን የሚያረጋግጥ ሙከራ ነው። የሚበልጠው ነገር በግል ትክክል መሆን ወይስ ከሌሎች ጋር ተሳስቶም ቢሆን መስማማት። እዚህ ላይ እኛ የሰጠናቸውን ትዕዛዝ የሚከውኑ 5 የሰለጠኑ ተዋናዮች አሉ። እነዚህ ተዋናዮች አብዛኛውን ጊዜ መልሱን እያወቁ የውሸት መልስ የሚመልሱ ይሆናሉ። እዚህ 5ኛው ወንበር ላይ የሚቀመጠው ተሳታፊ ግን የሚደረገውን ነገር ፈጽሞ አያውቅም። አሁን እንግዲህ ስራቸው በቀኝ በኩል ካሉት መስመሮች የትኛው በግራ በኩል ካለው መስመር ጋር እኩል እንደሆነ መለየት ነው። እንዲያው ግን ተዋናዮቹ በሙሉ የተሳሳተ መልስ ቢሰጡ እውነተኛው ተሳታፊ ባመነበት መልስ መጽናት ይችል ይሆን? ወይስ ሁሉም የመረጡትን አብሮ በመምረጥ ከመንጋው ጋር የሚስማማ ይመስላችኋል? አብረን እናየዋለን።